አንድ ታሪክ አለ እማረሳው። አንዲት ሴት ባሏ በሆነ ጉዳይ እስር ቤት ይገባባታል። ታዲያ አመታት ታሰረ። ማታ ማታ ስትተኛ ባሏን ትናፍቅ ነበርና ፎቶውን ይዛው ነበር የምትተኛው። ልጅ የወለደውም አላደገ። ከዛም ከአመታት በኋላ ልጁ አይቶ ታያቅም አባት ተፈታ። ወደ ቤት መጣ አባት። ያኔ ሲመጣ ልጅ አባት ነኝ አለው። አቀፈው ሳም። ከዛ ልጅ ግን ስለሆነ አንድ ቃል አለ። ባባ ያንተ ነህ አለው። አዎ። አይ የኔ ባባ ግን አንተ አይደለህም አለው። የኔ ባባ እናቴ ማታ ማታ አቅፋው የምተኛ ሰው ነው አለ። ባልተበሳጭ እኔ ጋር እስር ቤት እየመጣው አለው ትለኛለች፣ ለካ ሌላ ወንድ አቅፋ ነው የምተኛው። ተበሳጭ። ልክ ምግብ ይዛለት ልታቀርብ ስትመጣ አመታት የጠበቀችው ሚስቱ ነች። ገፈተራት። ወድቃ እጇ እግሯ ተሰበረች። ከዛ ቤተሰብ መጣ። እንዴት ታረጋለህ? እቺ ውሸታም ልጅ ነግሮኛል ሌላ ወንድ ነበር አቅፋ የምተኛው። ሚስት ተጠየቀች። ፎቶ ይምጣለች። እኔ አቅፌው የምተኛው የባሌን ትዝታ የድሮ ፎቶውን ነው። ፎቶው ሲወጣ የሱ ነበር። አለቀሰ። በምን ይክሳት አላውልጅ። እርጋ ማለት መስከን ከነቢዩ አለይሂ ሰላቱ ወሰላም የምንማረው ቁም ነገር ነው።